ለዛ ነው አልበላም የምትይው አይደለ? ለምን ታሽኛለሽ? አንወሻሽ፣ ግልጹ ነገር አይደለም። መብላት ስላልፈለኩ ነው። እባክህ መነኝ ነው። የሰራሽው ወንጀል ቢያንስ 10 ዓመት ያሳስርሻል። እኔ ደግሞ አብሬሽ እስር ቤት መግባት አልፈልግም። ውጭልኝ ከቤቴ። የቀረኝን እድሜ የነፃነት አየር እየተነፈስኩ ልኖርበት። ምንድነው የምታወሪው እማዬ? ልጅሽን አውጥተሽ ልትወረውሪ ነው? ፖሊሶች አንቺን ሲያስሩሽ ግብረ አበሮችሽ ማን ናቸው ብለው ወደ እኔ መምጣታቸው ይቀራል እና በአንቺ ሰዓት ውስጥ ዘልዬ ልገባልሽ የፈለግሽው? የቀረችኝ ትንሽ እድሜ ናት። እሷን ደግሞ እስር ቤት ማሳለፍ አልፈልግም። አሁን ውጭልኝ። አልወጣም። የባሌ እናት ለመግደል ሐሳቡን ያመጣሽው አንቺ ነሽ። መርዙን የሰጠሽኝ አንቺ ነሽ። እስር ቤት ምግብ ትበያለሽ። አልበላም። ለእኔ የተመኘሽውን አንቺው ራስሽ ነሽ የምትበይው። እኔ ዛሬ ብታሰር ነገ ልፈታ እችላለሁ። እድሜ ለብሬ ለገንዘቤ። አንቺ ግን ምን አለሽ? ባልሽ ወደ ጉድጓድ የሄደችው ትዕቢተኛዋ የልብስ ሰፊው ሚስት ታሪክ። በአንድ ወቅት በተራሮች ግርጌ የምትገኝ ራቅ ያለች መንደር ነበረች። በዚችም በሰዎች ፊት የተረጋጋ መንፈስና ስነ ልቦናዊ ምቾት የታየበት ነበር። የመንደሩ ነዋሪዎችም መልካም ስነ ምግባርና በመልካም ስነ ምግባር ተለይተው ይታወቃሉ። በመካከላቸው በስፋት ይታይ ነበረ። በዚህ መንደር ከሚኖሩ ሰዎች መካከል መልካም ስነ ምግባሩ በታማኝነትና በስራው ትክክለኛና የሚታወቅ ታማኝ የልብስ ሰፌት ነበር። ይህች መንደር በጥበቡና በትዕግስቱ የሚያውቀው ጻድቅ ንጉሥ የሚመራበት በሕዝብ ዘንድ እጅግ የተወደደችም ከተማ ነበረች። ከዕለታት አንድ ቀን ንጉሥ አዲስ የንግሥት ልብስ ለሚያስፈልገው ይህንን ሥራ እንደሚሠራ ወደ አገልጋዩ ላከ። ሚኒስትሩ ይህንን ያውቅ ነበረ። የታመነው ልብስ ሰፊ ከረጅም ጊዜ በፊት ወደ ቤቱ ሂዶ ለንጉሥ አዲስ የንግስና ልብሶችን እንዲሰራለት ጠየቀው። ስራውን ለማጠናቀቅ 3 ቀን እሰጥሃለሁ አለው። ሚኒስትሩም ከሄደ በኋላ የልብስ ሰፊው ሚስት ወደ ባሏ ወጣች እና ሚኒስትሩ ካንተ ምን ፈልገዋል? ለንጉሱ አዲስ ልብስ እንዲሰራለት ፈልጎ ነገራት። ሚስቱ አሁን የእኛ እድል ነው። ባሏ ምን ማለት ነው? እሷ መለሰች፣ ለንጉስ የሚቻለውን ሁሉ የሚያምር ልብስ እንድታደርገው እፈልጋለሁ። ይህን ካደረግ ስጦታ እና ብዙ ገንዘብ ልንቀበል እንችላለን። የልብስ ሰፊ ባልም አያትና ባለቤቴ መጎምጀት አያስፈልግም፣ ስግብግብነት አያልቅም አላት። ተመለከተችው በሚስቱ ላይና በፈገግታ የኔ ውድ ባለቤት ስማኝ፣ ምናልባት ይሄ እድል እኮ ዳግመኛ ወደኛ አይመጣም አለች። በመጨረሻም የልብስ ስፌቱ በሚስቱ ንግግር በእርግጠኛ ሆነ። በእርግጥም ከተወሰነ ጊዜ በፊት ልብስ ሰሪው ስራውን ጨርሶ ለንጉሱ ውብ ልብሶችን አደረገ። በዘመኑ ምንም አይነት ንጉስ ያልለበሰውን እንዲህ አይነት ልብስም ለብሷል። አገልጋዩ እስኪመጣ ጠበቀና የንጉሱን ልብስ ወሰደ። 3 ቀን ካለፈ በኋላ ሚኒስትሩ ወደ ልብስ ስፌቱ ዘንድ ሂደው ልብሱን ስፌት እንደጨረሰ አውቆ ሚኒስትሩ ልብሱን ወስዶ አብሯቸው ወደ ንጉሱ ሄደ። ንጉሱም አዲሱን ልብሱን ባየ ጊዜ ምን ያህል ቆንጆ እንደነበሩ ማመን አቃተው። ልብሶቹ በጣም አስደናቂ ስለነበሩ ንጉሱ ለመላክ ወሰነ። ንጉሱ ምንም ገንዘብ አልሰጠውም። ነገር ግን
ንጉሥ ለረጅም ጊዜ ያስቀመጠውን ጌጣጌጥ ሰጠው። ይህ ጌጣጌጥ እጅግ በጣም ውድ ነበር፣ ነገር ግን ብርቅ ነበርና ያዩት ሁሉ ከውበቱ የተነሳ ይሳሱት ነበር። ልብስ ሰፊቱ ንጉሡን አመስግኖ ዕንቁውን ወስዶ በደስታ ወደ ቤቱ ተመለሰ። ሚስቱም ስታየው በጣም ተደሰተችና አየህ ባለቤቴ፣ ይህን ማለቴ ነው፣ ሀብታም ሁነን አለችው። ጥንዶቹ ይሄ ጌጣጌጥ ያመጣላቸውን መከራ አላወቁም። የልብስ ስፌት ሚስት ትዕቢተኛ ነበረችና ምንም ያህል ወጭ ቢጠይቅባት ህልሟን ለማሳካት ሁል ጊዜ ትመኝ ነበር። በዚህ ጊዜ አንድ አሮጌ ጉድጓድ ነበር። የመንደሩ ሰዎችም ስለ አስማታዊ ኃይሉ እንግዳና አስደሳች ታሪኮችን ይነግሩ ነበር። ጉድጓዱ በተራሮች መካከል ራቅ ባለ ሸለቆ ውስጥ ተደብቆ ነበረ እና ውሃ አስማታዊ ብርሃን ያለው ይመስላል። በውስጡ ይንቀጠቀጣል። ከጉድጓዱ ውሃ የጠጣ ሁሉ እንደገና ወጣት ይሆናል ተባለ። ይሁን እንጂ ይሄ ጉድጓድ ከሌላ ዓለም በመጡ መናፍስት ይጠበቅ ነበረ እና ከጊዜ በኋላ የመንደሩ ሰዎችም በዙሪያው ያለውን እርግማን በመፍራት ወደ ጉድጓዱ ከመቅረብ ይቆጠቡ ነበር። በተለይ ከጉድጓዱ ለመጠጣት የሄዱ ሰዎች መጥፋታቸውን የሚገልጹ ታሪኮችም ከተናፈሱ በኋላ የልብስ ሰፊው ሚስት ስለዚህ ነገር በጣም አስማት ሰማች። እያረጀች ነበርና ወጣትነቷን መልሳ ለማግኘት ወደ ጉድጓዱ መሄድ ፈለገች። እሱ ግን ወደዛ የሄዱትንና ያልተመለሱ ሰዎች መጥፋታቸውን በሰማችው ነገር ምክንያት ፈራጅና ተጠራጠረች። ከመንደሩ ዳርቻ ሩቆ በሚገኝም ትሁት ቤታቸው ውስጥ የሚኖር አንድ አስተዋይ ሼክ ነበሩ። እኒህ ሼክ የታሪክ መጻሕፍትን አንብበው ስለ ታሪኮችና አፈታሪኮችም ብዙ ያውቁ ነበረ። የልብስ ሰፊ ሚስትም ስለዚህ ጉድጓድ የበለጠ ለማወቅ ወደ ጠቢቡ ሼክ ለመሄድ ወሰነች። ምናልባትም ከእሱ ጋር መፍትሄ ፈልጋለች። ወደ ሼሁ ስትሄድም ተቀብሏታል። እሷም ሼህ፣ እኔ ወደ አንተ የመጣሁት ስለዛ አስማተኛ ጉድጓድ የበለጠ ለማወቅ ነው አለችው። ሼሁም ለምን? እሷም እኔ ለሚመለከተኝ ነገር ወደዚህ ጉድጓድ መሄድ እፈልጋለሁ አለችው። ምን ማድረግ እንዳለበት ለሼሁ አልነገረችውም። ሼሁም ምንም ችግር እንደሌለው ልትነግራት ትፈልጋለህ፣ ግን እወቅ ልጄ፣ ወደዚህ ጉድጓድ የሄደ ሁሉ ተመልሶ አልተመለሰም። ከዚህ ቦታ መመለስ ከፈለግ ግን የጉድጓዱ ጠባቂ የሚጠይቅህን ከመፈጸም በስተቀር ምንም መፍትሄ የለም። የልብስ ስፌቱ ሚስትም እየሳቀች በልቧ ታዲያ ምን ችግር አለው? እኔና ባለቤቴ ሀብታም ሁነን እና ጠባቂው የሚጠይቀውን ሁሉ ጠይቀው አለችው። ለዚህ መረጃ ሼሁን አመሰገነችና ከመሄዷ በፊት ሼሁ አየዋትና መከሯት። በተረጋጋ ድምፅም ልጄ ሆይ አትሂጂ፣ ከምትጠብቂው በላይ አደጋ ሊደርስብሽ ይችላል አሏት። የልብስ ሰፊው ሚስትም ሄደች። ምንም ትኩረት አልሰጠችውም። የልብስ ሰፊው ሚስት ለራሷ ደጋግማች እኔና ባለቤቴ ያንን ጉድጓድ ጌጥ እየፈለግን ነበር። አንድ ቀን የልብስ ስፌቱ ሚስት በድብቅ ብቻዋን ጉድጓዱን ለማሰስ ወሰነች። ሌሊቱ በደመና የተሞላ ነበረ እና ጨረቃ እየጠለቀች እና ከደመናው ጀርባ ትታይ ነበር። ይህም በአካባቢው አስፈሪ ድባብ ጨመረ። ወደ ጉድጓድ ስትደርስም እንግዳ የሆነ ሽብር ወረረባት።
ወደ ጉድጓዱ ውስጥ ዘልቃ ለመመልከት ሞከረች። ነገር ግን ከጨለማ በስተቀር ምንም ነገር ማየት አልቻለችም። ድንገት በፀጉሯ ላይ ቅዝቃዜ ንፋስ ሲገባ ተሰማት። እናም ከውስጧ የሚወጡ እንግዳ የሆኑ ሹክሹክታዎች ለመረዳት የማይቸገር ቋንቋ የሚናገሩ ሰዎች ድምፅ ሰማች። ወደ ኋላ ተመለሰች። ነገር ግን ወደ ጉድጓዱ የሚጎትታት ኃይል ተሰማት። እዚህ እሷ በጣም ፈርታ ነበር። ነገር ግን ለመሞከር ሞከረች። ፍርሃቷን ተቆጣጥራ የጀመርኩትን መጨረስ አለብኝ ብላለች። እጇን ዘርግታ ከጉድጓዱ ውሃ ጠጣች። ድንገት ራሷን ከአሮጌ ሴት ወደ ቆንጆ ሴት ልጅነት ስትቀየር አየች። በሆነው ነገር በጣም ተደሰተችና እንደገና ሴት ልጅ ሆናለች ብላ ማመን አልቻለችም። ያን እያደረገች ሳለ ከጉድጓዱ ውስጥ የሚወጡ ድምጾችን ሰማችና ብርሃን አየች። ከጉድጓዱ ጫፍ ላይ አንድ ደብዝዝ ያለ ምስል ታየ እና በድንገት ከጉድጓድ ጠባቂዎች አንዱ በሚያስፈራ መልክ ታየች። የልብስ ሰፊው ሚስትም ያንን እይታ ስትመለከት ምርኮዋ ተንቀጠቀጠ እና ራሷን መቆጣጠር አልቻለችም። የጉድጓዱ ጠባቂ አይቷትና የጠጣሽውን ውሃ ዋጋ ታውቂዋለሽን? እሱም ትንፋሿ ወጣ። አላውቅም፣ የጠየቅከውን ውሰድ እንጂ አለችው። እንዲህም አላት፣ ቆንጆ ልጅ ሁነሽ አንቺን ማግባት እፈልጋለሁ። የጉድጓድ ጠባቂው ባለቤትም የባለቤቱ ሚስት ተገርማ ጅኒው የጠየቀውን ጥያቄ አታውቅም። በመገረምና በፍርሃት እንዴት ሊሆን ይችላል? አንቺ ጅኒ ነሽ፣ እኔም ሰው ነኝ ካገባው በቀር አላት። የጉድጓዱ ጠባቂ ፊቱ ቀላና ባህሪያቱ እየተቀየረ ጥያቄን ካልተቀበልሽ ያንቺ ዋጋ ነው አላት። የልብስ ሰፊው ሚስትም ምን ማድረግ እንዳለባት ሳታውቅ በፍርሃት እየተንቀጠቀጠች ቁማለች። ሁለቱም አማራጮች የማይቻል ይመስሉ ነበር። መፍትሄና ውስን ከዚህ አስፈሪ ቦታ ርቆ በሙሉ ኃይሏ ሮጠ። ጅኒው ግን ይዟትና ከእርሷ ጋር ወደ ጉድጓድ ጥልቀት ገባ። ሌሊቱን ሙሉ ካለፈ በኋላ ጭንቀት በአልጋዋ ፊት ላይ መታየት ጀመረ። ሚስቱ እስካሁን አልተመለሰችም። ሲነጋ ሊፈልጋት ወጣ። የመንደሩ ሰዎችም ጠይቆ እዚህም እዚያም ፈላልጎ አላገኛትም። ለ3 ቀናት ያህል በዚያ ሁኔታ ውስጥ ቆየ። እዚህና እዚያ እየጠየቀ ነገር ግን ምንም ውጤት አላመጣም። ግራ ተጋብቶ ተቀመጠ። እጁን እያጣመመና ሐዘኑ ፊቱ ላይ ታየ። እንዲህ እያለ አንድ የመንደር ሰው ሲያልፍ ሲያሳዝንና ሲጨነቅ አይቶታል። ስለ ሁኔታው ጠየቀው። ልብስ ስፌቱ ባለቤቴ ከጠፋች 3 ቀኗ ሆኖታል። ብዙ ፈልጊያታለሁ፣ ግን የት እንዳለች አላውቅም ሲል መለሰ። ሰውየውም ከመንደሩ ዳርቻ የሚኖር አንድ አስተዋይ ሼህ ካለ ወደ እርሱ ሂደህ ጠይቅ፣ ምናልባት እሱ አለው። ስለ እሷ የሆነ ነገር ያውቅ ነበር። ልብስ ሰፈቱ የሰውየውን ንግግር ሰምቶ ወደ ሼሁ ሄደ። ስለ ሚስቱ ጠየቀው። ሼሁም ከዚህ ጀምሮ ሚስት ወደ እኔ እንደመጣች አውቃለሁ። ከ3 ቀን በኋላ ስለዚህ አስማት ጠየቀችኝ ባለኝ ነገር መለስኩላት። እሷንም ስመለከት ወደዚያ ጉድጓድ ለመሄድ እንዳሰበች ስለተሰማኝ ምክሬን ሰጠኋት። እሷ ግን ሄደች፣ ምንም ትኩረት አልሰጠችኝም። እዚህ ልብስ ሰፊው ሚስቱ ወደዚያ ጉድጓድ እንደሄደች ተገነዘበ። በፍጥነትም ሚስቱን ወደ ሄደችበት ወጣ። የተጨነቀ ይመስላል። ወደ ጉድጓዱ በደረሰ ጊዜ ወደ ቀኝና ወደ ግራ ቢመለከትም ምንም ምልክትን አላገኘባትም። ልብስ ሰፌቱ ከጉድጓዱ አጠገብ ቆሞ ግራ ተጋብቶ ውሃውን እያየ እግሩ ስር ሲመለከት አገኘ።
የሚስቱ የአንገት ሐብል የጉድጓዱ ጠባቂ እንደወሰዳትና ከእርሱ ጋርም ወደ ጥልቁ ጠልቆ እንደገባ እርግጠኛ ነበር። ልብስ ሰፌቱ ወደ ሸሁ ተመልሶ አዝኖ እርዳታ ጠየቀ። ምናልባት ሚስቱ በሕይወት ትኖር ይሆን? ሸሁ የልብስ ስፌቱን አትዘን፣ ምክንያቱም እያንዳንዱ ችግር መፍትሄ አለው አሉት። ልብስ ስፌቱ ወደዚህ ቦታ የሄደ ሁሉ ተመልሶ ሳይመጣ እንዴት መፍትሄ ሊገኝ ይችላል ሲል ጠየቀው። ሸሁም ስለዚህ አፈ ታሪክ ብዙ አንብቤ ያለውና ሚስትህን ለማዳን እና ይህንን እርግማን ለማጥፋት አንድ መፍትሄ ብቻ ያለ መስሎ ይታየኛል፣ ግን ከባድ ነው። ልብስ ስፌቱ ምንድነው ሸሁ? እንዲህ አሉት። የዘንዶ ጌጣጌጥ የሚባል ጌጣጌጥ አለ። ወደ አስማቱ ጉድጓድ ውስጥ ከጣሉት እርግማኑ ይወገዳል እና ሁሉም ተጽዕኖዎች ይወገዳሉ አለው። ጉድጓድ ውስጥ በጅኒ የታሰረው ልብስ ስፌቱ ይህንን ጌጣጌጥ የት ማግኘት እችላለሁ ሲል ጠየቀው። ሸሁም እንዲህ አሉት፣ ይህ ጌጣጌጥ ከከተማው አስተዳደር ጋር ነው። ከጥንት ጀምሮ የተገኘ ብርቅዬ ጌጣጌጥ ነው። ንጉሱም ከአባቱ ውርስ ልብስ ስፌቱ ግልጹን ግለጽልኝ አለው። ስለዚህ ገለጸለት። ልብስ ስፌቱ ሸሁ የሚናገሩት ጌጣጌጥ አዲስ ልብስ ሲሰፋላቸው ንጉስ የሰጡት አይነት ጌጣጌጥ እንደሆነ ተረዳ። ልብስ ሰፊውም የሚስቱ መዳን እንደቀረበ ሲያውቅ በጣም ተደሰተ። ለሸሁ የገለጹለት ጌጥ አብረውት እንዳሉ ነገረው። ሸሁም እንዲህ አሉ፣ እንሂድና ሚስትህንና የቀሩትን እስረኞች ከዛ ጅኒ ቁጥጥር እናውጣ። ይህንን እርግማን ለአንዴና ለመጨረሻ ጊዜ እናብቃ አሉት። ልብስ ሰፊውም በፍጥነት ወደ ቤቱ ሄደ። የዘንዶውን ጌጣጌጥ አምጥቶ ሼሁን ወሰደ። አብረውትም እንዲሄዱ ሼሁን ልብስ ሰፊው በፍጥነት ወደ ጉድጓድ ሄደው ዕንቁውን ወደ ውስጥ ጣሉት። በድንገት ከጉድጓዱ ውስጥ ወፍራም ጭስ ተነሳ እና ጅኒ በጥልቁ ውስጥ የሚቃጠል ይመስላል። ከዚህም የልብስ ስፌቱ ሚስትና አብረዋት የነበሩ ወጡ። ባሏ ባያት ጊዜ በዚያ አስማት ተገፋፍቼ ወጣቱኛለው አለች። የጉድጓዱ እርግማን ስለጠፋና ምንም አይነት ተጽዕኖ ስላላሳየ ሼሁ እየሳቀ ከ3 ቀን በኋላ አስማቱ ይጠፋል፣ ውበትም አላት። ልብስ ሰፌቱና ባለቤታቸው ሼሁን ላደረጉላቸው ውለታ ካመሰገኑ በኋላ ወደ ቤት ሄዱ። ከ3 ቀናት በኋላ የልብስ ሰፊው ሚስትም ወደ ቀደመ ማንነቷ ስትመለስ ወጣት ሴት አልነበረችም። የልብስ ሰፌት ሚስትም ባሏን ገንዘብና ውበት እፈልግ ነበር፣ ነገር ግን እብርተኝነት ነበርኩኝ አለች። አሁን ግን ትምህርቱንና ሞራሏን ተምራለች። ልብስ ሰፊውም ሳቀ። ወደ ሚስቱ ተመለከተና ሰው ሁሉንም ነገር መያዝ እንደማይችል ነገራት። ከዚህ ታሪክ በኋላ ጥንዶቹ ሁኔታቸውን ተቀብለው በደስታ ኑረዋል።